ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦችና ነባርቢዎች በአዲስ በመጣው ግኝቴ እንደ ድሮ ጭስ ማጨስ ምናምን ቀርቷል። አሁን ያመጣሁት ግኝት ለንብ ለማስገባት ሰም ማጨስ ምናምን የቀራ ባህል ነው። አሁን በዚህ በሌመን ግራስ ኦይል ደግሞ ወይም የጠጅ ሳር ዘይት በመግዛት ንቦቻችሁን ማማረክ ትችላላችሁ። ወደ ቀፏችሁ እንዲገባ እንዴት እንደሚሰራ አብረን እናያለን። መጀመሪያ ጥጥ ያስፈልገናል። ጥጥ ካስፈልገን በኋላ ከፍተነው 2 ጠብታ ነው የሚደረገው፣ ግን 4 ጠብታ ያረኩት ትንሽ የገዛዋት እንትኗ በደንብ ስለማታንጠባጠብ ነው 4 ያረኩት። እንዲቀስ ብለን 1 2 3 እና 4ኛ እንደዚህ እናደርጋለን። ከዛ በኋላ እሱን ከጨረስን በኋላ ፍሬሙ ላይ ነው ትንሽ እናስነካዋለን። ፍሬሙን እንዲህ አንዳንዱ ፍሬሞች ላይ በጣም ኃይለኛ ሽታ አለው። ከዛ በላይ ከበዛ ንቦቹ ሊረብሽ ወይ ለግራ ሊያጋባ ይችላል። ንብ እንዳለ ቀፎ ውስጥ አስቦ ነው። ምክንያቱም ከንግስቷ ከኋላ ጀርባ የሚገኝ ፌርሞን የሚመሳሰል ስለሆነ ነው። እዛ ያችን ያረግናትን በፊስታል እንጨምራለን። በፊስታል እንዲከጨመርን በኋላ እናጣጥፈዋለን። ትንሽ እንዘጋዋለን፣ ትንሽ ቀዳዳ አድርገን። ከዛ ወደ ቀፎስ ነው የምንጨምረው። ወደ ቀፎ እንጨምራለን። እንደዚህ 2 ፍሬሞችን እናወጣለን። ለማስገባት ስለማይመች ከኋላው ከጥጉ ላይ ከቀፉ በሩ በዛ በኩል ከሆነ እኛ ከኋላ ነው የምናረገው። ያው እንዲህ አድርገን ወደ ውስጥ ጥግ ላይ እናስቀምጠዋለን። ከዛ ፍሬሞቻችንን እናስገባለን ማለት ነው። እና በጣም ቀላል የሆነ ዘዴ ነው። ንቦችንም ከርቀት ስቦ መምጣት ይችላል። ንቦቹ ፈልገው ሳይሆን ራሱን ይዟቸው የሚመጣው። መግዛቱን ፈልጉ እኛ ጋር አለ። ከፈለጋችሁም ቴሌብር ላይ ማዘዝ ትችላላችሁ። ሌመን ግራስ ኦይል ብላችሁ። እናመሰግናለን። ቪዲዮ ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ሎሚ ሰራ